እንደምን ነሽ? ኧረ እንዴት ነሽ? እንደምን ነሽ? ኧረ እንዴት ነሽ? ከተሰናበትሽኝ ከሄድሽ እኮ ቆየሽ። እጠብቅሻለሁ መች ትመለሻለሽ? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ከብዙ መጥፋት በኋላ መጥቻለሁ። ለማንኛውም ዛሬ አንድ ነገር ይዤላችሁ ነው የመጣሁትኝ። የሆነ ቅባት ገዝቼ ማለት ነው። ይሄ ቅባት ሬ ይባላል። ነገር ግን በጣም በሚያሳዝን ሁኔታ ከካሮት የተሰራ አይነት ነገር ነው አድርገው ሰርተውት። እቃው እንደምታዩት ትልቅ ነው፣ ግን ቅባቱ በጣም በማይገመት መልኩ ማለት ነው። ቅባቱ በጣም እዚህ ጋር ከግማሽ በላይ ነው። እዚህ ጋር እንደምታዩት ሙሉ ነው ቄጡ፣ ግን ቅባቱ ያለ እዚህ ጋር ነው። ለምን ብትሉ ደግሞ ከቅባቱ ከዋናው ቅባት በተጨማሪ ሌላ ትልቅ እቃ ደርበውበታል ማለት ነው። እንግዲህ ለማውጣት መከራዬን አየሁኝ፣ ግን ሊወጣልኝ አልቻለም። ባጭሩ ግን እዚህ ጋር ላሳያችሁ፣ ከፈታ አድርጌ ትንሽ የምታያችሁ ከሆነ ይኸው ሌላ ከበር እዚህ ጋር አለ ማለት ነው። እቺ ራሷ የምትወጣ ናት ማለት ነው። እንግዲህ እኔ ከገዛሁት በኋላ ነው ያየሁትኝ እና ያወቅኩትኝ። መጀመሪያ ባውቅ ኖሮ አልገዛውም። ምክንያቱም ቅባት እንደምታዩት ነው። እዚህ ጋር ያው ከዚህ ጋርም ግማሽ ሄዷል። እዚህ ጋር ደግሞ እዚህ ጋር ሲሆን ምን ያህል ቅባት እንደሚኖረው ማለት ዋጋቸው ነው በጣም ውድ ነው። በዚህ እንደዛም ሆኖ ማለት ነው። እና እንደዚህ አድርገው ይሄን አክሳሪ ቅባት ላሳያችሁ ፈልጌ ነው። እናንተም እንዳትሸወዱ ነው። በነገራችን ላይ ፈሳሽ ቅባት ነው የምጠቀም። ነገር ግን ፈሳሽ ቅባት የምፈልገው ስላጣሁ አንድ ጓደኛዬ ይሄ ቅባት አሪፍ ነው እስኪ ግዢ ምናምን ትለኛለች ማለት ነው። በዛሬ ከበልስ ታደርገኝ ሂጄ ይሄን ገዛሁትኝ። ከዛ ግን በቃ ሳየው ይንጓጓል ሁላ። ተደራቢው እቃ ድምጽ አለው። ያው ለእናንተ ላይ ሰማችሁ ይችላል እንጂ ማለት ነው ድምጽ አለው፣ ይጮሃል። እና ይሄን ለመክላት ይሄንን ለማውጣት ራሷን በጣም ሞከርኩኝ። እየተሽከረከረ ሊወጣልኝ አልቻለም ማለት ነው። እና በደንብ በፎቶ አሳያችኋለሁ። አሁን በፊት ለፊት ስለምቀርጽ አትናይላችሁም። ለማንኛውም ጥንቃቄ እንድታደርጉ ያክል ነው። ስትገዙ እቃ በደንብ አገላጣችሁ እዩ። ምክንያቱም እኔ በተአምር እንደዚህ አይነት ነገር ይፈጠራል ብዬ ስላላሰብኩ ማለት ነው። ቸክ አድርጋችሁ ግዙ፣ እዩ። እንግዲህ ቅባትነቱን ደግሞ ገና አንድ ጊዜ የተጠቀምኩት አይቼ ነግራችኋለሁ። እና ቸክ አድርጋችሁ ግዙ ለማለት ያክል ነው። የዛሬ ቪዲዮ ይህን ይመስል ነበረ። ባይ ባይ።